እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ይሄ ሸክላ ድንጋይ ነው። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም ሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቀን እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላደርግም፣ ግን አስተምሬያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። ክስ ፈርቻለሁ። እውነት እያወራችሁ ስለሆነ ክስ እኔ ጋይስ የሐረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነው። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለሁም። ልጄ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ወርቁ አይተህ ነው ሀብታም እንደሆነ ማሳያ፣ ምን ያህል ቱጃር እንደሆነ ወርቁ አይተህ ነው ማሳያ፣ ምን ያህል ጀግና አቅም ያለው እንደሆነ ወርቁ አይተህ ነው ማሳያ ነው። ዱባይ ምጥምጦች ስለሱ ያወራችሁ በሙሉ ተጋቢያለሽ፣ መድረከክ ሪፖርት ትደረጊያለሽ። አቅም አለው። አውሮፓ ሄዶ ይሄን ማድረግ የቻለ ሰው ወርቁ አይተህ ነው። አውሮፓ ላይ በዛ ደረጃ ያደረገ ሰው የሱን ስም የጠራሽ ፈጣሪ ሆነሽ፣ ፈጣሪ ሆነሽ። የአውሮፓ ዋናውን ጨርሶ ከመጣ የዱባይ ዳው ገብስ ነው። ዱባይ ላይ አቅሙም አለው። የዱባይ ላይ ኢንቨስተር ነው። ዱባይ ላይ ሬጅስተር የተደረገ ሰው ነው። ዱባይ ላይ ነዋሪም ጭምር ነው። ዱባይ ላይ ሁሉ ነገር ያለው ሰው ነው። አሁን የአማላጅ ጉዳይ ነው የሚልኩት እነዚህ ሽንታም አሮጊቶች። ወይኔ ወርቁ የተኑኒ ቋቶ ወርቁ አከብሮታለሁ ብለው ሲንጫጩ ትሰማላችሁ አሮጊቶቹ። ኮንግራትስ እንደ ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ባባጫል ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራትስ። ደስ አይለውም። ምን ይሳለቀስ? ባለፈው አላያችሁም እንዴ? እንዴት ገና ቤቱ ስገባ አላያችሁ? እንዴት አይን ውስጥ አላያችሁ? ቅልስልስነት ከአንድ እስከ 4 ጊዜ ሄለን ተመባረሽበት። አሁን ይልቅ እስካሁን ያጠፋሽው ነገር ትክክል ስላልነበር አቶ ወርቁን ስልኩን አፈላልከሽ አለኝም ብለሽ ስለሰማው ደውለሽ ይቅርታ ጠይቂው ብያለሁ። ወጥተሽ በቪዲዮ ላይ አውጂ፣ ስህተት ሰርቻለሁ በይ። ስህተት መስራት ደግሞ የማንም ሰው የሁላችንም ነው ብያለሁ። እምቢ ብለሽ 50 አንበሳ 30 አንበሳ 5 አንበሳ አምጡ የሚባል ነገር ቀጠለ። ወርቁ በዚህ ተሸማቆ $100,000 የሚልክ ሰው አለ። መስመሩን ከነካሽበት ከሀብታም ጋር ድሮ ስለምትቀመጣላችሁ ሀብታምን ስትናገሩ ፕሮቶኮሉን በጠበቀ መንገድ ነው። ምክንያቱም እነሱም እናንተ ጋር ሲመጡ ፕሮቶኮላቸውን ጠብቀው ነው። ዝም ብለው እንደናንተ ዘጭ ብለው መጥተው አፋቸውን አይከፍቱም። ነገርኳችሁ እኮ ሶሻል ሚዲያ ላይ ወደ ቲክታክ አፕ ስትመጡ አፋቸውን የምትከፍቱት ፕሮቶኮል አታውቁም፣ ሀብታም ስላሉ ናቸው። ሀብታም ግን ሲመጣ ለምሳሌ ሲገባ ሀይ ሊቹ እንዴት ነሽ? ኮመንታቸው ራሱ ያስታውቃል። ሰላም ነሽ ወይ? የት ጠፍተሽ ነው?
ኦ ዛሬ ደግሞ እንዴት አምሮብሻል ጋይስ ይመጣል እነዛ አጋስስ ሆዳም የተቸገር የራሳቸውን ችግር ይጀምሩታል። ሰላምታ ራሱ የለም ጋይስ፣ እንደምንሽ ደህና ነሽ ራሱ የለም። የጠፍተሽ ነው የለም። ቀጥታ ወደ እዚህ ብሶት ሩሩ ቴክስታቸው ይመጣሉ። ሀገር አለኝ እሺ፣ ቆሻሻዎች እንደማንም ስደባበቅ የምኖር ሰው እኮ አይደለሁ እኔ፣ ጆከር አይደለሁ። ህዝብ በማስጨረስ ዘር በመስደብ ታሪክ የለብኝም እኔ። እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም እኔ። ልክ የላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቲዩብ አይዘጋብኝም ነበር። 5 ዩቲዩብ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትድበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየኋችሁ ያለሁት። ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ። እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቿል። እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ፣ ግን ለራሳችሁ ነው ክስ ስመሰርቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብቶቿል። እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነው የምለው። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛ ነኝ። ዮኒን እንደዛ ነኝ። ሳራ ጎጃም ሆኜ መጣሁ በአንድ ሌሊት። ለካ ታሪክ እንደዚህ ይቀየራል ጋይስ። የእውነት ጎጃም የእውነት እኔ ላይ ሲጀመር የዳሞቴ ልጅ ነኝ። የት አባታችሁ ነው የማውቃችሁ? እኔ እኮ ከዳሞቴ ነኝ ጋይስ። የእውነት ሳልነግራችሁ ቆይቼ ነው እስከ ዛሬ። አወዳይ ናፍቆኛል እንደውም ጋይስ። ይኸው አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለ እኔ ይደግዝ አወዳይ ናፍቆኛል እንደው ዛስ እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። የሚያናደኝ ለማን የቆምኩት የሚለውን እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ እኔ ሀረር ላይ። ሙሉ ሀረር የኔ ቤተሰብ ነው። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላችሁ። እሺ የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ። እሺ ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ
ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ ምታሰድቡ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ እንጉዳይ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለ ቁሻሻዎች። እሺ የሚያናድደኝ ለማን እንደቆምኩ ሳስቦ ነው የተናደደው።